ሞጣ ስለ አዶናይ ፋውንዴሽን ምን አለ? አዶናይ ፋውንዴሽን ብሎ አዶናይ አካውንታቸውን ስለሚያዘጋው ሰው ማንነት አወቀ። አዶናይ ነው አካውንቴ ላይ ሪፖርት እያደረገብኛል። ቴዲዮ በነበረው ቃለ መጠየቅ የኢትዮጵያን መንግስት ተቸ። እኔ አሁን ለውጥ አይደለም ነውጥ ነው። ዲያስፖራዎችን ያስቆጣው የዳንኤል ክብረት ንግግር በቃው አገር ነው ማን መጥቶ ቢከበረው አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም። እኒህን ጨምሮ ሌሎች አገራችን ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አዶናይ ፋውንዴሽን ብሎ መጣው። ምቀኛውን ባለው ትግሬ አላስበላህም። የዘረፍከው በቂ ነው። ከዚህ በኋላ የምንጃጃለው ነገር የለው። አዎ ምቀኛ ነው ትግሬ። ሻዕቢያ ወያኔ ለሚበላው ለሚሰበስበው ገንዘብ በኦርቶዶክስ መጥቶ ለሚዘረፍ ገንዘብ ምቀኛው ሆኜ እንደዚህ ቆምባል። ፉርሽ ነው ማድረግ። እኔን ነው የሚሰማ ሰው ባይዘው አልዋሽም ማለት ሐቁን ነው የምነግርህ። ትግሬ ያመጣልን ነገር ለኛ መርዝ ነው። ፖለቲካ በደንብ አድርጎ ፖለቲካ ነው ይዞ የመጣው። ማንም አይሰማ። የምትሰጡ ካላችሁ ሄዳችሁ ገንዘባችሁን ተበሉ። ግን ትክክለኛ ማድረግ ካለባችሁ የልብ ህሙማን የህፃናት ሕክምናን በተመለከተ if you ask me መሰረት መብራት ያለች እና ሂዊ የምትባላለች እነሱ ሲጠይቋቸው እንኳን እሺ አላሏቸውም። ሌባ እና መሰረት መብራቴ ምናምን ይሄን ያውቃል። ከነሱ ጋር እንኳን ኮላቦሬት አድርገው አይሰሩ። እውነተኛ ከሆነ ለምን በእነሱ ስም ፋውንዴሽን አያደርግም? እውነተኛ ከሆነ ለምን አያደርግም? አያደርግም። ሌላ መክፈት ይቻላል። ግን እቺ አብሶሉትሊ ለማጭበርበር የመጣነ እዛ ላይ ደግሞ ቁጭ ብዬ ሳይ ጭራሽ እንዴት እንጠየቃለን? ጊዜያችንን እንደዚህ መባከናችን ራሱ በጣም ነው የሚያሳዝነኝ ይላል። ቆዳ ተሙና ዮናስ እርግጠኛ ነኝ ኮሚሽኑ ላይ ስላልገቡ ነው ብያለሁ። ውሸቱን ነው የሚያቅራራው። ይገባል ብያቸዋለሁ። በአቋሙ የሚጸና ሰው የለም። ቢዝነስ ነው ብያቸዋለሁ። ተሙ ኢዝ ቢዝነስ ማን አስረግጬ እኮ ነው የምነግርህ። እነዚህ ደግሞ አሁን ሲመለስ ትግሬዎች ናቸው ኮሜንት ላይ የኛው ጀግና አይጀግና እውነት ነው። ትግሬ እኮ ነው ያ ሁሉ የሚያታልለን። እነ መማር ቢዝነስ ነው የሚሰሩ። አንደኛ መሀይም ናቸው። ከዚህ ውጭ ሌላ ስራ የላቸው። ኮምፒውተር አድርገው መኖር አይችሉም። ተቀጥረው መኖር አይችሉም። አልተማሩ። ሰርቲፊኬት እኮ የላቸው። they doing such type of business። እኔም ማዝነው ግን ለዲያስፖራው የተሻለ ሀገር እየኖረ የነቃ ማህበረሰብ ነው የሚባለው። ትግሬ እየመጣ አቋቁሞ ሊዘርፈው ሲመጣ መቀበል የለበትም። እኛ ያገባል። ቆዳንም ሊገፍ ይችላል። አይ እኔ አዌርነስ ላይ ፈጠርኩ ለአማራ ህዝቤና ለኦሮሞ ለሌሎች ያገኘሁት የደረስኩት ነገር አለ ጋይስ። በጣም ትልቅ ድራማ ነበር የተሰራብን። የጃኒ አካውንት ያ ሁሉ በደል የደረሰበት የኔም አለ እና ብዙ ቲክቶከሮች ደግሞ በደል የደረሰባቸው አሉ። ለምን እንደሆነ አሁን ደርሰንበታል። መጣንላ አዶናይ ጆን ዳንኤል ነው አካውንቴ ላይ ሪፖርት እያደረገብኛል እና ቪዲዮዎችንም እያስጠፋብኝ ይገኛል አለ እና አላለም። መቼ የቱጋ ኬት አምጥታችሁ ነው የምታወሩት? ወደ አዶናይ ኢንተርናሽናል ቲክታከር ነው። ኦኬ እሱ ብቻ አይደለም። በነገራችን ላይ ብዙ የሚዲያ ሰዎች የሆነ ወቅት ላይ አታክ ይደረጋሉና አታክ ሲደረጉ እከሌ አይሉም አይባልም። እንደዛ አይባልም። ምንድነው የሚያደርጉት? ብዙ ጊዜ መግለጫ ነው የሚሰጡት። እንደዚህ ያደረጋችሁ ያላችሁ ሰዎች አላችሁ፣ ደርሰንባችኋል፣ እረፉ ምናምን ነው የሚባለው ብዙ ጊዜ። ለምን አሁን እያጠቃም ያለ ለማጥቃት የሚያስብም ካለ ተደብቆም የሚያጠቃ ካለ ሁሉም ራሱን እንዲፈትሽ ነው አናውንስ የሚደረገው እንጂ እከሌ አይባልም። ዳትና ፕሮፌሽናል እና አዶናይ ስም አልጠቀሰም። ማንም ሰው ስም አልጠቀሰም። በእነሱ እንደዚህ ታካችሁ ለማለት ፈለጋችሁ ከሆነ ይቻላል ልለው እንጂ እሱ ስም አልጠቀሰም። ነገር አትብሉ። ነገር ከምበሉ ችክን ብሉ። በመግቢያው ላይ እንደተመለከታችሁት ቴዲዮ በነበረው ቃለ መጠየቅ ኢትዮጵያ ውስጥ ያለው ለውጥ ሳይሆን ነውጥ ነው እና ሌሎች ነገሮችንም ብለዋል። አድምጠነው እንመለስ። ከበዳችሁ ሰዎች አሉ። ለውጡን ይዘው
ወደፊት ማራመድ የከበዳቸው ለውጥ ነው የምለው እኔ አሁን ይሄ ለውጥ አይደለም ነውጥ ነው ምክንያቱም ለምን እንደዛ አልክ እዚህ ምድር ላይ ሰው አስፈቅዳለህ የምትኖረው ፈጣሪ ሲፈቅድ ነው የምትኖረው አሁን ሰው አስፈቅደህ የምትኖርበት ዘመን ላይ ነው የደረስነው ገባ ምክንያቱም ለመኖርና ለመኖር የሆነ ሰው መፍቀድ አለበት ገባ ያ ልክ አይደለም ምክንያቱም እንደውም አንድ አባት ሲናገሩ አንዳንዴ መሪን ጽፌዋለሁ እንደውም ይለያል በሚለው ሙስጠላ እዛ ላይ እሳቸው የተናገሩትን ነው የጻፉት እና አንተ በጥሩ ነው የመጣው ወይስ በመጥፎ የተሾምከው ብለውታል ግን እግዚአብሔር ይመስገን እኔ ሰው ለማዝናናት የተፈጠርኩት በክፉ ጊዜም በደጉም ጊዜም ሁሌም እኔ እንደ አንድ ህዝብ ነኝ ምክንያቱም ራሴን እንደ አንድ ህዝብ ነው የምቆጥረው የህዝብ ልጅ ነኝ ምክንያቱም ህዝብ ጎን ያለው አቋሜም አይለወጥም ጥሩ ነገር ካየው ጥሩ ነው እላለሁ መጥፎ ነገር ካየው ደግሞ መጥፎ ነው እላለሁ እውነት የትኛውንም ጦርነትን ያልደግፍ ማናችንም አንደግፍ ምክንያቱም ማን ይደግፍ አሁን ግን እየተዋጋን ያለው ነው ከሰይጣን ጋር ገባ አንደኛ ከራሳችን ጋር መጀመሪያ ውጊያችንን ጨርሰን ገባ አመት መሰለ የዛሬ 8 አመት ምናምን ማለት ያው ብዙ ጊዜ ሙዚቃ ላይ ማስተላልፋቸው መልእክቶች ምናምን ምክር ነው ጥሩ ነገር ነው ምናምን እሺ ቴዲ ግን ዘመኑ የሰገጤዎች ሲሆን አይቀርም ማለት እውነት ሰገጤ ነው እኮ ሰገጤ ስልጣን እንይዛለን አለ እውነት ከሰገጥክ እዚህ ምድር ላይ ይሉንታ ከሌለ እዚህ ምድር ላይ ሰገጤ ከሆንክ ምንም ማድረግ ትችላለህ ድፍረታ እኮ የተማሩ ሰዎች ወደፊት የማይወጡ ተደብቀዋል እነሱ በፊት ለፊት በጣም ደፋሮቹ ሰው የማይፈሩት ፈሪሃ እግዚአብሔር የሌላቸው ሰዎች ወጥተው ያንቀጠቅጡልሃል ቲክታክ ላይ የምናየው እሱ ነው ጳጳስ ይመክርልሃል ቁጭ አድርጎ እንዴ መች ነው የመጣው ይሄ ዘመን እያልኩ አሁን በሰፊ ነው እያሰፋ ነው ያው እያየሁት ነው አይዲያው እኮ አይደለም የምታየው ነገር ነው እውነት ነው እውነቴን ነው የምልከባል ነው በልጅነት አስተዳደጌ ትልቅ ሰው ሲመጣ ከውጪ ጫማ አውልቀን እግር አጥበን ጉልበት ስመን ገባ እሽቅድድሙስ እግር ለማጠብ በጣም ሰላም አክበራ ገባ አሁን እኮ ጭጨው እግርን ያሳጣል እና አውልቀው ምናምን ነው አይ ከባድ ጊዜ ነው የዘጠናዎቹ ደስ ይላል አሁን ዘጠናዎቹ ላይ የተፈጠሩ ሰዎች ልጅ ናቸው ምክንያቱም ይሄ ከ1990 ጀምሮ እስከ 2005 ያለው ጊዜ ደስ የሚል ጊዜ ነበር ለምን ሀገሪቷም የለውጥ እንቅስቃሴ የጀመረችበት ነበረ በደንብ ሰው ሰርቶ ከመካከለኛ ገቢ ያለው ወደ ተሻለ ምንም ያልነበረው ሰው ወደ ማግኘት የተዘዋወረበት ዘመን ነበርና ደስ የሚል ጊዜ ነው በጣም በመቀጠልም ብዙ ዲያስፖራዎችን ያስቆጣው የዳንኤል ክብረት ንግግር ምንድነው የሚለውን እናደምጣለን እናንተ ሐሳባችሁን እንድትሰጡበት ፈልጋለሁ ቪዲዮውን እንከታተለው በቀው ሀገር ነው ማን መጥቶ ቢቀበረው አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም ጃፓናዊ አይዘምትም ጀርመናዊ አይዘምትም እኔና እናንተ ነን ምን ዘምተው እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ ጀግነታቸውን ቀይረዋል ፓስፖርት ወስደዋል የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል እነሱ በኒውዮርክና በዋሽንግተን ወይም በለንደንና በሰው ሰባዊ መብት ሰባዊ ነፃነት በቁሙ ብቻ ሳይሆን ሞቶም ለመክፈፍ ለመንጠቅ የምትፈልግ ፖለቲከኛ ነጋዴ ሲሞቱ ለምን ቅበሩን ይላሉ እና ሙዚየም እንግባ አንድ ሰው በየትኛውም ዓለም ኖሮ በሚሞት ጊዜ በትውልድ አገሩም ሆነ በኖረበት ሀገር የመቀበር ሙሉ ስልጣን መብት አለው ስትጎዳ የምናዋጣው እኛ ነን የምንዘምተው እኛ ነን ማበጠበቀው ሀገር
አባቶቻችን በጠበቁት አያቶቻችን ቅድመ አያቶቻችን ባስከበሩት አገር ላይ የመቀበር ሙሉ መብት አለን። ስትጎዳ የምናዋጣው እኛ ነን። እንኳን ልታዋጣ የተዋጣውን የምትበላ የተላከውን ስንዴ ቀቅለ መልሰ የምትልክ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው። እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሶ ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም። እውነት ነው አያገባቸው ምንል ነበር። ግን ይመጣሉ ይገባሉ። ለምንድን ነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? እዛው ለምን የተከራዩበት ቤት ለምን እዛው አያድሩ? ለምንድን ነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉኮ መተው ነው ያለባቸው። እኛ ግን ይመለከተናል። እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛል? አገር ምናጣውኛል። እዚህ ሀገር መንግስት ባይኖር መንግስት የሌላቸው ሀገሮች የሆኑትን ምን ሆነው እኛ ነን። መንግስትን ማፍረስ በጣም ቀላል ነው። በነገራችን መንግስት መገንባት በጣም ከባድ ነው። መንግስት ይሄ የምናየው ጠቅላይ ሚኒስትሩ ምክትል ጠቅላይ አይደለም። መንግስታዊ ሂሳቤና መንግስታዊ ስርዓት ማለት ነው። እሱ በጣም ከባድ ነው። የኢትዮጵያ መንግስት እኮ እንደ መዋቅር የማይደርስባቸው እኮ ጎጦች አሉ አገር ውስጥ እንደ መዋቅር ቀበሌ የማይኖራቸው ምንም ግን ሰዎች መንግስት አለን ብለው ግን ያስባሉ። የኢትዮጵያ ጠረፎች ሂጃቃለሁ በጣም እኔና እናንተ በመኪና በምን ማንደርስባቸው ጠረፎች አንዳንድ ጊዜ በበቅሎ በምን ምን ሄድባቸው በጣም አስቸጋሪ መንገድ ያልሰራንላቸው አውሮፕላን ጣቢያ ያልሰራንላቸው ጤና ጣቢያ ያልሰራንላቸው ትምህርት ቤት ያልሰራንላቸው እነዚህ ሰዎች መንግስት ረሳን ይላሉ እንጂ መንግስት የለንም አይደል። ረስታችሁናል፣ ትታችሁናል፣ ዘንግታችሁናል፣ አልደረሳችሁልንም ብለው ይወቅሱናል። ለምን? የባለቤትነት ጥያቄ ስላላቸው። እነዚህ ወገኖች ናቸው አድዋ ላይ የዘመቱትና ይችን አገር ያደረጓት የአድዋ ጦርነት በተከናወነ በ5ኛ ዓመቱ ነው እንደምታውቁት። የመጀመሪያ ማን ነው? በ7ኛ ዓመቱ ነው የመጀመሪያ አድዋ በዓል የተከበረው። መጀመሪያ አድዋ በዓል ሲከበር በዛ ጊዜ የነበሩት ሰዎች መጥተው አሁን አድዋ ሙዚየም በተሰራበት ቦታ ላይ ሰልፍ አሳይተዋል። ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። የዛሬ ሐሳቤ ትንሽ ስሜታዊ ያደርጋል። ዞሮ ሐሳቤ እንደ ሁልጊዜው ላይክ፣ ሼር፣ ኮሜንት በማድረግ ለሌሎችና ለሚመለከታቸው አካል ተደራሽ እንድታደርጉልኝ ከልብ ጠይቃለሁ። ያው ዛሬ ቪዲዮ ላይ መስራት የምፈልገው ዳንኤል ክብረት የሚባል በለሐሰብ ትላንትና በቤተ ክርስቲያን አውደ ምሕረት ላይ እየቆመ ሰው መስሎ መልካም መስሎ በያዘው ገጽታና በያዘው ስም ዛሬ የቤተ መንግስት ወጥ ቀማሽ ሆኖ ህዝብን እንዴት አድርጎ እንደጨፈጨፈ አይተናል። በዚህ 7 ዓመት ውስጥ አገር ላይ የኢትዮጵያ ሀገር ላይ የተደረገው ጄኖሳይድ በሚሊየን የሚቆጠር የተጨፈጨፈው ያለቀው ወጣት የወደመው ትምህርት ቤት የወደመው ቤተክርስቲያን የወደመው ሆስፒታል ገበያ ላይ የሚጨፈጨፉት ወገኖቻችን ለስልጣናችን ክብር ሲባል በየከተማዎቹ ቦምብና ድሮን ጣል ብናረግ ጸጥ እናስብላለን የሚል ስትራቴጂ ነድፎ ህዝባችንን የጨፈጨፈ ትላንትና ሰው መስሎ በቤተክርስቲያን ላይ የቆመ ዛሬ ግን በለሐሰብነቱ የተጋለጠበት ዳንኤል ክብረት የሚባል ዳቢሎስ ህዝብ ላይ ሀገር ላይ ያለውን ህዝብ ከጨረሰ በኋላ ዛሬ ደግሞ ትላንትና ድርሻውን እየቀሙ የመናገር ነፃነቱን እያፈኑ እንዳይኖር እንዳይተዳደር የተደረገውን ዲያስፖራ አይደለም እነሱ አስከሬናቸው እንኳን መግባት የለባቸውም እያለ በህዝብ ላይ አሁንም ጄኖሳይድ ያውጃል። ይሄ ሰውዬ በሚናገረው ንግግር በመድረኩ ላይ ቪዲዮውን ስለቆረጥኩት እንጂ ስለ አድዋ በሰፊው ያወራል። ነገር ግን ይሄ ሀገር ሻጭ ባንዳ ነው። ስለ አድዋ ቤተሰቦቻችን ወገኖቻችን ከጠላት ከወረራ ያቆሙት ነው። ይሄ ግን
ለክብሩ ለስልጣኑ ሲል የኢትዮጵያን ታሪክ ገልብጦ የጻፈ የነ ገላውዲዮስን የነ እብነ ድንግልን ታሪክ ገልብጦ ለነግራኝ አህመድ አድሮ ለተከፈለው ገንዘብና ለተሰጠው ስልጣን ሲል የሀገርን ታሪክ የአማራን ህዝብ ታሪክ የትግራይን ህዝብ ታሪክ ገልብጦ መጻፉ አልበቃ ብሎ ህዝብን በይፋ ሲጨፈጭፍ የነበረ ባንዳ ነገር ግን በየዓለማቱ በኢሮፕ በአሜሪካ በካናዳ በየቤተክርስቲያን አውደ ምህረት ዶላር ሲሰበስብ እንዳልነበር ዛሬ ግን አውዳሚነቱ ጨፍጫፊነቱ ጄኖሳይድ መፈጸሙ ስለታወጀበት እንዳትገባ ሲባል የሀገር ቤቱን ህዝብ በልቶ ሲጨርስ ወደ ዲያስፖራው ዝሯል። ለአንተ ሀገር ቆጥሮ ማን የሰጠህ እንዳትገቡ ብለህ ምትል እንኳን እኛ የአባቶቻችን ልጆች አነና አንተም አለህ ወፍ ዘራሽ እናትና አባት ግን ቆጥረህ ማትናገር። ለነገሩ እንደዚህ አይነቱ ነው የተበላሸ ትውልድ ይዞ ይመጣና የሀገርንም የሚያበላሽ። የዚህ ወፍ ዘራሽ የሆነ ሰው ራሱ ምንጩን ስለማያቅ ለህዝብ ለክብር የለውም፣ ለዜጋ ክብር የለውም። ለዛ ነው ዲያስፖራው በሰው ሀገር ላይ እየኖረ ስለ ሀገሩ ያገባውም ይላል። ለምን ተሰደደ? የተሰደደበት ሀገር እኮ ሀገሩ አይደለም። በመልካምነታቸው የተሰደድንባቸው ሰዎች የስራ እድል ፈጠሩልን፣ ሰላምን ሰጡን እንጂ ሀገሩ እኮ የነሱ ነው። እኛም ምንጮኸው ስለ ሀገራችን ነው። በእርግጥ እውነትህን ነው። በሌለን ሀብት ንብረት አንተ ዘርፈህ በምትንቦጫረቅበት ህንፃን የለ መሬትን ዘርፈህ ብለህ ተቀመጥከው ነው እንዲጠበቅ የምንከላከለው። ያንተን ህንፃ ነው ስንጠብቅ የምናድረው። ተው የምንለው ያንተ ህንፃ ያንተ ክብር እንዲከበር ነው። አይህ አገር ሰላም ቢሆን ኖሮ ሰላምን አትወዱም እንጂ ቅድሚያ ተጠቃሚ የምትሆነው አንተ ነህ፣ እኛ አይደለንም። እኛማ ተሰደድነ ጥለነው ሄድነ። ግን እኛ አይደለንም አስከሬናቸው እንዳይገባ እያልክ የምትከላከል ሰው ነህ። አዎ ልምድ አለ። አስከሬን የምታስር ነህ። የነን ሐውሰናይን አስከሬን አስርሃል እስከ ዛሬ ድረስ ደፋር ነህ። በጣም የምትገርም ሰው ነህ። ዛሬም ቢሆን ደግሞ አላፈርክም፣ አታፍርም፣ ማፈሪያ ነህ። ነገር ግን ሀገርን ቆጥሮ ለአንተ የሰጠህ የለም። ከአንተ በላይ ባንድ አለ። ከአንተ በላይ ሀገርን ይሸጣለ። ከአንተ በላይ ዳር ድንበርን ያስደፈረ ሰው አለ። በቤተ መንግስት ላይ ቁጭ ብለ ቤተ ክርስቲያንን ያስጨፈጨፈ ሰው አለ። ሰው ትምህርት ቤት እንዳይማር፣ ሆስፒታል ዶ እንዳይታከም፣ ጤና ጣቢያ ሄዶ እንዳይታከም፣ ወጣቶች እንዳይማሩ፣ ህፃኖች ወደ ትምህርት ቤት እንዳይሄዱ፣ ገበያ ላይ ቦምብ እንዲጣል የምታዘው አንተ አይደለ? በሚሊየን ህዝብን በልተህ ጨርሰህ ዛሬ ደግሞ ለነፃነቱ ሲል ለተሰደደው ህዝብ ክብር አጦ ሚበላው አጦ ድርሻውን በልታችሁበት የተሰደደውን ህዝብ ተመልሰህ አትገባም እያልክ ደግሞ ትፈክራለህ። አገር ቆጥሮ ላንተ ማን ነው የሰጠህ? ማን ነው ላንተ አገር ቆጥሮ የሰጠህ? ሀገራችን እኮ ነው። እንገባለን። ምንድነው የምታመጣው? እንገባለን። አንተም ኖረህበታል። እንኳን እኛ እናትና አባቶቻችን አስከብረውት የኖሩትን የነነ ለድንግልን የናጼ ገላውዲዮስን ታሪክ ገልብጠህ የምትጽፍ ባንዳ ኮነ አድሃሪ ኮነ አንተ። ትናንትና ለክብር ያበቃህን ቤተክርስቲያን አባቶችን የምታሳርድ ምእመናንን የምታሳርድ ንጹሃንን እየበላህ የምትኖር አንተ በለሐሰብ ማንነት ሲጋለጥብህ እነሱ ስለ ሀገራቸው አያገባቸውም ተሰደው ይደዋል ትላለህ። ለምን ተሰደዱ? ለምንድን ነው የተሰደድነው? የተሰደድነው እኮ እንደነ ዮሐንስ በኋላው እንደነ ክርስቲያን ታደለ ሐሳባችንን ብንገልጽ መቀመቅ እንደምትከቱን ስለምናቅ ነው። ድርሻችንን ስለበላችሁብን እኮ ነው። ምን በላው ስላጣን እኮ ነው። ሰርተን መተዳደር ስላቃተን እኮ ነው። ድርሻችን ሽጣችሁብን እኮ ነው። ድርሻችን በልታችሁብን እኮ ነው። እንዳንናገር የመናገር ነፃነታችን አፈናችሁብን እኮ ነው። ዛሬ ወጥቶ የሚታገል ወጣት የምትጨፈጭፉት ወጣት እኮ ነፃነት መብቱን ተጋፍታችሁት በነፃነትና በእኩልነት ሐሳቡን እንዳይገልጽ መብቱን አፈናችሁት እኮ ነው ዛሬ ለዚህ ድረስ የደረሰው። አንተ ነህ እንዴ ስለ ሀገርና ስለ ሀገር አንድነት የምትናገረው? አንተ ነህ ስለ አድዋ የምትናገረው? አፋለህ እንዴ? ትላንትና የአድዋ ሰዎችን እኮ በቦምብ ያጠፋህ ሰው ነህ አንተ ባንዳ። ትላንትና ስትሰብክበትና ስትዘርፍ የነበረው አውደ ምሕረት ላይ ሆነ ክብር የሰጠህን የአማራን ህዝብ ዛሬም ድረስ እያዋረድህ የአማራን ወጣት ስም እየሰጠህ እንደ ጨማማችሁ ተበተናችሁ ጃውሳ ጃምሳ እያልክ ስም እየሰጠህ ህዝባችንን መታራከስ አንተ እኮ ነህ። አንተም ቆመ እየሄድክ ነው። እንኳን እኛ እኮ ለነፃነት ነው የሐሳባችን እየገለጽን ያለን። እኩል መብት ይከበር እያልን እኮ ነው። ነገር ግን ነፃነትንና ሰላምን ሰጠው ስራ ሰጡን እንጂ ሀገሩን እኮ አልሰጡን። የተሰደድንበት ሀገር ባለቤት አለው። እሱ ግን ሀገራችን ነው። አንተ የቆምክበት ባንዳው አንተ ወፍ ዘራሽ የቆምክበት እሱ ሀገራችን ነው። ስለ ሀገራችን ደግሞ የመናገር መብቱ አለን።
ያኔ ደግሞ ነፃነታችን ሲረጋገጥ ፍትህ ሲረጋገጥ ያኔ የት ላይ እንደምትቆም እናይካለን። አንተም ቁመ እየድክ ነው ሚሊየን በልተህ። እኛ እኮ ስለ ነፃነት ነው የተናገርነው። እንደገና ደግሞ አስከሬን አይገባም። አስከሬን በማሰር የታወቃችሁ ናችሁ። አስከሬን ታስራላችሁ። እነናሁ ሰናይ ዛሬ የት ነው ያሉት? እና ይሄን ልበል ብዬ ነው። አመሰግናለሁ። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ቆዩን።